ልጅ ወልደው መሳም የሚፈልጉ ሴቶች የሚያዘወትሯቸው መጥፎ ተግባራት ማስወገድ እንዳለባቸው ባለሙያዎች ይመክራሉ። በእርግዝና ወቅትም ጎጂ ነገሮችን አለማድረግ ጽንሱ እናቱን እንዲያመሰግን የሚያስችል ሲሆን ለእናትም ጤና ይሰጣል ነው የሚሉት ባለሙያዎቹ። ገንዘብንም ይቆጥባል ተብሏል። በመሆኑም ልጅ ወልዳ መሳም የምትፈልግ እናት ከሚከተሉት 5 መጥፎ ልማዶች መራቅ ይገባታል። የመጀመሪያው ሲጋራ ማጨስ ነው። በእርግዝና ወቅት ከሚያጋጥም የተዛባ የደም ዝውውር፣ ያተነፋፈስ ችግር፣ የሳምባ ጉዳት በመጠበቅ ጽንሱ ተገቢውን ደም፣ ምግብና ኦክሲጅን እንዲያገኝ ለማድረግ ሲጋራ ከማጨስ መቆጠብ ተገቢ ነው ተብሏል። ይህም መሆን ያለበት ከእርግዝና በፊት፣ በእርግዝና ወቅትና ከወሊድ በኋላ ሲሆን ካርቦን ሞኖክሳይድና ኒኮቲንን በውስጡ የያዘውን ሲጋራን በመራቅ ለእርግዝና መዘጋጀት ወሳኝ መሆኑ ተመክሯል። በእርግዝና ወቅትም እናትና ልጅ ጤናማ እንዲሆኑ የሚረዳ ሲሆን በድህረ ወሊድ ጊዜም በጽንስ ጊዜ የሚያጋጥሙ በሽታዎች በልጅ ላይ እንዳይከሰቱ ክብደታቸውም ጥሩ እንዲሆን ያደርጋል ሲል የአሜሪካ የእርግዝና ማህበር ጠቁሟል። አልኮል ወይንም አነቃቂ እጾችን አለመጠቀም ሌላኛው ሲሆን በእርግጥ በእርግዝና ወቅት አልኮል መጠጣት ላይ ያለው አተያይ የተለየ ቢሆንም ራስን ከአልኮል ማቀቡ ለጤና መልካም መሆኑን ብዙዎች ያሰምሩበታል። የአሜሪካው የእርግዝና ማህበር በበኩሉ አልኮል ከእናት የእንግዴ ልጅ አልፎ በልጅ ወይም በጽንሱ ላይ ጉዳት ያስከትላል ነው የሚለው። ይህም ማለት አበው ሲናገሩ የሚታይ እንጂ የማይበላ ፍሬ እንዲሉ የማይወለድን ጽንስ በአልኮል መጠጥ ማሳደግ እንደማለት ነው ይላል ማህበሩ። አልኮል መጠጣትን በቅድመ እርግዝና ወቅት ማቆም ካልተቻለ ጎጂ ልማዱ በእርግዝናም ወቅት ቀጥሎ ሽሉ ላይ ተጽዕኖ በማሳደር ከመደበኛ ጊዜ ቀድሞ መወለድን፣ የጽንስ መጨናገፍን፣ የህፃኑን ክብደት መቀነስንና የእድገት መቀጨጭን ሁሉ እንደሚያስከትል ነው ያነሳው ማህበሩ። ሶስተኛው ተገቢ ያልሆነ አመጋገብ ነው። ሰዎች የሚመገቡትን ይመስላሉ የሚል የፈረንጆች አባባል አለ። ታዲያ በሆዷ ውስጥ ሰውን ያህል ፍጡር የተሸከመች እርጉዝ እናት ከእርግዝናዋ በፊትም ሆነ በእርግዝናዋ ወቅት አመጋገቧን መለየት አለባት። በተለይም ከእርግዝና በፊት የተገኘውን ሁሉ የመመገብ ልማድ ካላት በእርግዝና ወቅት ጣጣ እንዳያስከትል ጥንቃቄና ውሳኔ ማድረግ ያስፈልጋታል። በመሆኑም አንዲት እርጉዝ እናት በእርግዝና ወቅትም ሆነ ከእርግዝና በኋላ ስላለው ተገቢና የተመጣጠነ አመጋገቧ ትኩረት ማድረግ ይኖርባታል። አትክልትና ፍራፍሬን፣ ጥራጥሬ ምግቦችን፣ ፕሮቲኖችንና ሌሎች ገንቢና ኃይል ሰጪ ምግቦችን መውሰድ ለራሷም ሆነ በሆዷ ውስጥ ላለው ልጇ ጤና ፋይዳው ብዙ ነው። ከፍተኛ የሆነ የሶዲየምና የስኳር መጠን ያላቸው ምግቦች፣ በማምከኛ ውስጥ ያልገቡ የስጋና ወተት ተዋጽኦዎችን እና በአግባቡ ያልታጠቡ ምግቦችን እንድትጠቀም አይመከርም። አራተኛው ከመጠን በታች ወይንም ከመጠን ያለፈ የአካል እንቅስቃሴ ማድረግ ነው። አካላዊ እንቅስቃሴ ማድረግ ለዕለት ተዕለት ጤናችን መልካም ነው። ከፍተኛ የስብ መጠንን ለማስወገድ፣ የስኳር በሽታን ለመቀነስ፣ ኃይልና ጥንካሬን ለመጨመር፣ የጀርባ ህመምን ለማስታገስ ሁሉ ይረዳል። ሆኖም በጣም አድካሚ፣ በሌላ በኩልም በጣም ትንሽ የሰውነት እንቅስቃሴ ማድረግ ጉዳት አለው። በተለይም ሴቶች ከመጠን በላይ የሆነ የአካል እንቅስቃሴ የሚያደርጉ ከሆነ እንቁላል እንዳያመርቱ፣ የወር አበባም እንዳያዩ በማድረግ የእርግዝና ህልማቸውን ሊያቀጭጭባቸው ይችላል። በጣም ትንሽ የአካል እንቅስቃሴ ደግሞ ለውፍረትና ለስኳር በሽታ ሊያጋልጥ እንደሚችል፣ ይህ ደግሞ ሴቶች እንዳያረግዙ የሚያግድ ሌላ ጣጣ እንደሚያመጣባቸው ጠቁመዋል። ስለሆነም ልጅ ወልደው መሳም የሚፈልጉ ሴቶች በአቅማቸው ልክ በተለይም እስከ 30 ደቂቃ የሚደርስ የተመጠነ የአካል እንቅስቃሴ ማድረግ እንዳለባቸው ነው ባለሙያዎች የሚመክሩት። ድካም ሲኖር እረፍት አለማድረግ አምስተኛውና የመጨረሻው ነው። የትኛውንም እናት ብትጠይቁ ልጅ ማሳደግ ከባድ ኃላፊነት ነው። በመሆኑም ለሆርሞን ምጣኔና ለማንኛውም ጤና አንድ እናት እረፍት ያስፈልጋታል ይላል የአሜሪካው ብሔራዊ የእንቅልፍ ፋውንዴሽን። በመሆኑም በየቀኑ በትንሹ ለ20 ደቂቃ የእንቅልፍ ሸለብታ መውሰድ ተገቢ ነው። አንድ እርጉዝ ሴት ድካም ሲሰማት በደመ ነፍስ የእግር ጉዞ ከማድረግ ይልቅ ሸለብታን የግድ መጠቀም አለባት የሚል ምክር አለው ፋውንዴሽኑ ሲል ከኤፍቢሲ ያገኘነው መረጃ ያመለክታል።